የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መግለጫ አውጥቷል። እንዲሁም ደግሞ ከአገልጋይ ዮናታን አክሊሉ ጋር የሚደረገው የመልካም ወጣት ዝግጅት በአዲስ አበባ ለመጀመሪያ ጊዜ ይደረጋል። ቀጣይ ሰኞ ማለት ነው። ከ2000 በላይ ወጣቶችም ይሳተፉበታል ተብሎ ይጠበቃል። ወንጌል አማኞች ካውንስል ባወጣው መግለጫ መሰረትም በባለፈው ዓመት ታላቅ የሀገራዊ ንስሐ ጊዜን በአደባባይ አከናውነናል። ይህንን ንስሐ በመቀጠል ስለታመነበትም ደግሞ ዘንድሮም ይደረጋል። ይህም ከሚያዝያ 6 እስከ 11 ድረስ ከሰኞ እስከ ቅዳሜ ባሉት የሕማማቱ ሳምንት በመላው ሀገሪቱ ባሉ ማህበር ምዕመናን ቢቻልም በከተሞች አመቺ በሆኑ በተመረጡ አብያተ ክርስቲያናት በአንድነት በመሰብሰብ የኑዛዜን የንስሐ ቀናቶች እንዲሆኑ አሳስበዋል። ከሚያዝያ 19 እስከ ግንቦት 17 2017 ዓ.ም ባሉት ሳምንታት ደግሞ ኑዛዜ ያደረግንባቸውን ጉዳዮች ወደ ፍሬ እንዲመጡ በየአጥቢያው የንስሐ አቅጣጫዎች የትምህርትና የንስሐውን ከህይወት ጋር የምናዛምድባቸው ጊዜያቶች እንዲሆኑ እንዲሁም ደግሞ በግንቦት 24 ቀን 2017 በሁሉም ከተሞችና አካባቢዎች የማጠቃለያ የንስሐ ጊዜ መሪዎች በየክልሎቻቸው የካውንስልና የህብረቶች አደረጃጀቶች እንዲያደርጉና በአዲስ አበባ ለሚካሄደው ለሀገር አቀፍ የማጠቃለያ የንስሐ ጊዜ ክልሉን የሚወክሉ መሪዎችን ወክለውና በክልሉ ቤተክርስቲያን መለኮታዊ ስልጣን ጸልየውላቸው ወደ አዲስ አበባ እንዲልኩ አሳስበዋል። መልካም የንስሐ ጊዜ እንዲሆንላችሁ እንመኛለን። ፎሎ ላይክ ማድረግ እንዳትረሱ።